አሁንም አስፈላጊ ፋይሎችን በኮምፒውተሩ ላይ ብቻ ነው የሚያስቀምጡት። አንድ ብልሽት ሁሉንም ነገር ሊያጠፋ ይችላል። ዛሬ ጉግል ድራይቭ ፋይሎቹን እንዴት ደህንነቱ የተጠበቀ የተደራጀ እና ከየትኛውም ቦታ ተደራሽ እንደሚያደርጋቸው አሳያቸዋለሁ። ሌትስ ጎ ወደ ቪዲዮ። በመጀመሪያ ስልካችን ላይ የምንጠቀም ከሆነ ጉግል ድራይቭ የሚለው አፕ ላይ ሄደን አካውንት መክፈት እንችላለን። ግን በኮምፒውተራችን የምንጠቀም ከሆነ ጉግል ላይ ሄደን ዌብ ጉግል ድራይቭ ብለን እንጽፋለን። በመቀጠል የሚመጣውን አማራጭ ተጠቅመን ጉግል ድራይቭ ሼር ፋይልስ ኦንላይን ዊዝ ሴኩር ክላውድ ስቶሬጅ የምንላለ እሱን እንመርጣለን። መጀመሪያ ሳይን አፕ እናደርጋለን። ጉግል ላይ ካልተመዘገብን በአንዱ አካውንት ሳይን አደርጋለሁ እኔ። በመቀጠል እንደዚህ ኢንተርፌስ ይመጣልናል። እኔ በፊት ሲጠቀም የነበር ስለሆነ አንዳንድ የጫንኳቸው ነገሮች አሉ። እዚህ ላይ አድ ብለን መጨመር እንችላለን። ሌላ መጫን የፈለግነው ፎልደር፣ አፕ፣ ፋይል፣ የተለያዩ ጉግል ዶክሶችን፣ ሺቶችን፣ ስላይድ፣ ጉግል ፎርምስን አድ ማድረግ እንችላለን የፈለግነውን። በመቀጠል የጫነውን ፋይል ያለበትን ያስቀመጥበትን ቦታ ማየት እንችላለን። ሄደን ሰርች ባር ላይ አሁን የጫነውን ፋይል ማግኘት እንችላለን። ከዛ ፋይሉን ሼር አድርገን መጠቀም እንችላለን። ለማንኛውም ለፈለግነው ጉዳይ ሼር በማድረግ መጠቀም እንችላለን። ከፈለግን ቴሌግራም ላይ፣ ከፈለግን ዎች ላይ ማድረግ እንችላለን።